الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهدي الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله ሰለላሁ ዐለይሂ ወሰለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ከእስልምና ውጭም ያላችሁ ህዝቦች ሁሉ የአላህ ሰላም በእናንተ ላይ ይሁን። በአላህ ሱብሓነሁ ወተዓላ ፍቃድ ዛሬ የአላህ ሱብሓነሁ ወተዓላ ፍቃድ ሆኖ ዛሬ ላይ ስለ አላህ ሱብሓነሁ ወተዓላ አንድነት ለመናገር ዛሬ አደባባይ ላይ ተገኝተናል ማለት ነው። ይህ የአደባባይ ዳዕዋ የጎዳና ዳዕዋ ይህ የነቢያቶች ፈለግና ነቢያቶች እያደረጉት ከነበሩ ዳዕዋዎች መካከል አንዱ ነው። ምክንያቱም ነብዩ ኢብራሂም አለይሂ ሰላም አደባባይ ላይ ወጥተው በሉ ላኢላሃ ኢላላህ ነፃ ትወጣላችሁ እያሉ ይሰብኩ ነበር። እንደዛው ነብዩ ሙሳም በሉ ላኢላሃ ኢላላህ ነፃ ትወጣላችሁ። ላኢላሃ ኢላላህ የምትለው ቃል ከአንዱ ከእውነተኛውና ከኃያሉ የሰማይና የምድር ፈጣሪ ከሆነው ከአላህ ሱብሓነሁ ወተዓላ ውጪ ሌላ አምላክ የለም ብሎ መመስከር ነው ማለት ነው። ስለዚህ እያንዳንዳቸው ነቢያቶች የሰበኩት እቺን ላኢላሃ ኢላላህ ከአንዱ ከእውነተኛውና ከኃያሉ አምላክ ውጪ ሌላ አምላክ የለም ብለው ነው የሰበኩት። ኢሳ አለይሂ ሰላም ወይም ኢየሱስም የሰበኩት ይህንን ትምህርት ነበር። ጌታችን አላሁ ሱብሓነሁ ወተዓላ በሱረቱል ማኢዳ ምዕራፍ 5 ቁጥር 72 ላይ በግልጽ ቋንቋ ሲናገር በእርግጥ ካዱ እኮ አላህ ማለት ኢየሱስ ነው ወይም ኢሳ ነው ያሉ ሰዎች ኢየሱስም ወይም ኢሳ አለይሂ ሰላምም ለእስራኤል ሰዎች አለ የኔንም የናንተንም ጌታ ተገዙ፣ የኔንም የናንተንም ጌታ ተገዙ። በጌታ ላይ የሚያጋራ ወይም ሌላን ጨምሮ የሚያመልክ እኮ ለእሱ ጀነት ሐራም ነች በማለት ኢሳ አለይሂ ሰላም ወይም ኢየሱስ እንዳስተማረ ጌታችን አላሁ ሱብሓነሁ ወተዓላ ይናገራል ማለት ነው። ስለዚህ ኢሳ አለይሂ ሰላምም የሚመለክ አካል ሳይሆን አንዱን አምላክ እንዲመለክ ያስተማረው ነብይ ነው ማለት ነው። ኢየሱስ የእስላም ነብይ ነው። አብርሃምም ያስተማረው እስልምናን ነው። ኢስሐቅም ያስተማረው እስልምናን ነው። ትምህርታቸው ሁሉ በሉ ላኢላሃ ኢላላህ ነፃ ትወጣላችሁ በሚለው ቃል በዚህ ቃል ነበር ነቢያቶች ሁሉ የሰበኩት እንጂ አንድም ቀን ነቢያቶች አምላክ 4 ነው፣ አምላክ 5 ነው፣ አምላክ 3 ነው ብለው አስተምረውም አያውቁም። እነሱም ደግሞ እኛ አምላካችሁንን እኔን ተገዙ ብለው አንድም ነቢያቶች አልተናገሩም።